የኢራን በቀል ተጀመረ። ማለቂያው አይታወቅም። ኔታንያሁ አውሮፕላናቸውን አሸሹ። Iran promised to open the gates of hell, and overnight Israel felt that fury, copying a barrage of missiles in retaliation for yesterday's surprise attack. More is on the way. The regime doesn't know what hit them. They don't know what will hit them. ሰላም ጤና ይስጥልን። እንደምን አላችሁ የተከበራችሁ የሰሞነኛ ቤተሰቦች? ሐሙስ ምሽቱን በኢራን ላይ ከፍተኛ ጥቃት የፈጸመችው እስራኤል ትናንት ምሽት ከኢራን በኩል ምላሹን አግኝታለች። የኢራን ጦር በርካታ ባላስቲክ ሚሳኤሎችን በመተኮስ የእስራኤልን ዋና ግዛቶች ኢላማ አድርጓል። ለመሆኑ የኢራን ጥቃት ምን ያክል ነበር? በጥቃቱስ ምን ያክል ሰዎች ሞቱ? በጥቃቱ ዙሪያ ዓለም አቀፉ ማህበረሰብስ ምን እያለ ነው? በዛሬው ጥንቅራችን ለነዚህና ሌሎችም ጥያቄዎች ምላሽ እየሰጠን አብረናችሁ ቆይታን እናደርጋለን። ላይክ፣ ሼር እና ሰብስክራይብ ያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። የተጠበቀው ነገር ግን ከተገመተው በላይ በኢራን ላይ ጉዳት ያደረሰው የእስራኤል ጥቃት በተፈጸመ ማግስት ኢራን የመልስ ምት መስጠት ጀምራለች። ፔርዣይቷ ሀገር ትናንት ማምሻውን የእስራኤልን ዋና ከተማ ቴል አቪቭን ጨምሮ በዋና የእስራኤል ግዛቶች ላይ 200 ባላስቲክ ሚሳኤልና 100 ድሮኖችን አስወንጭፋለች። የኢራን አብዮታዊ ዘብ የሚተማመንበትና 90% ኢላማውን ይመታል የሚባልለት ፋታ 1 የተሰኘው ሃይፐርሶኒክ ሚሳኤል ጭምር በእስራኤል ሰማይ ላይ ትናንት ምሽቱን ታይቷል። ቴል አቪቭ፣ ኢየሩሳሌምና ማዕከላዊ እስራኤል የኢራን ጥቃት ኢላማ የነበሩ ሲሆን የኢራን ጦር የእስራኤል ጦር በጦር መንደርነት የሚጠቀምባቸውን ኔቫቲምና ቴልኖቭ የተሰኙ ስፍራዎችን መጥቷል። የኢራን ጥቃት አስደንጋጭና አስፈሪ የነበረ ሲሆን በዋና ከተማ ቴል አቪቭ በአንድ የሚሳኤል ምት አንድ ህንጻ ሙሉ ለሙሉ ሲፈርስ የሚያሳይ ተንቀሳቃሽ ምስል በማህበራዊ ትስስር ገጾች ላይ ሲወጣም አንድ ሰው በቴል አቪቭ ከተማ ውስጥ በጥቃቱ ተገሏል። በማዕከላዊ እስራኤል 2 ሰዎች ሲሞቱ 34 ሰዎች ጉዳት ደርሶባቸው ሆስፒታል ገብቷል። ከነዚህ መካከልም 3ቱ በሞትና ህይወት መካከል ናቸው ተብሏል። በቴል አቪቭና በተለያዩ የእስራኤል ከተሞች የፈራረሱ ህንጻዎች፣ የወደሙ ትምህርት ቤቶች፣ ከጥቅም ውጭ የሆኑ መኪናዎች በብዛት የሚታዩ ሲሆን ይህም ጥቃት ኢራን የወሰደችው የመልስ ምት አደገኛ መሆኑንና በእስራኤል ላይ የደረሰው ጉዳትም ከታሰበው በላይ ሊሆን እንደሚችል ግምት እንዲመጣ አድርጓል። እስራኤልን የሚያስደነግጠው ጥቃት Operation Rising Lion. ራይዚንግ ላይን አሊያም የሚያንሰራራው አንበሳ በሚል ስያሜ በኢራን ላይ ከባድ ጥቃትን የፈጸመችው እስራኤል ከተለያዩ ዓለም አቀፍ ተቋማትና ሀገራት ውግዘት እየገጠማት ይገኛል። የትናንት ምሽቱ የኢራን የመልስ ምትም እንዲሁ በቀላሉ የሚታለፍ ባይሆንም ኢራን ቀድማ ጥቃት ከደረሰባት በኋላ ምላሽ በመስጠቷ ከእስራኤል በተሻለ የዓለም አቀፉን ሕግ አክብራለች ማለት ይቻላል። በተጨማሪም እስራኤል ከኢራን በኩል እንዲህ ያለ የከበደ ጥቃት ይኖራል ብላ ያላሰበች ሲሆን በቀጣይነት ደግሞ እንደ ሄዝቦላና ሀውቲን የመሳሰሉ የእስራኤል ጎረቤቶችና የኢራን ቀኝ እጆች ጦርነቱን በ3 ግንባር በማድረግ እስራኤል ላይ ጫናን የመፍጠር አቅም አላቸው። ከዚህ ቀደም ለእስራኤል ድጋፍ የነበራቸው እንደ ጀርመንን የመሳሰሉ የአውሮፓ ሀገራትም እስራኤል ጥቃቷን ታቁም በማለት በእስራኤል ላይ ውግዘትን እያሰሙ ነው። ታዲያ አሁን ያለው ሁኔታ ከኢራን ይልቅ በእስራኤል ላይ ጫናን የሚፈጥር ሲሆን ሀገሪቱም ወደ ባሰ አዘቅት ውስጥ የመግባት እድሉ አላት። ኔታንያሁ ወደ ቆጵሮስ ሸሽተዋል። የዚህ ሁሉ ግጭትና ደም መፋሰስ ዋነኛው ጠንሳሽ የሆኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አውሮፕላናቸውን አስነስተው ወደ ቆጵሮስ ሸሽተዋል የሚል መረጃም እየወጣ ይገኛል። የጽዮን ክንፎች የሚል ስያሜ ያላት የኔታንያሁ አውሮፕላን አስቀድማ በግሪክ የታየች ሲሆን በኋላ ላይ በአምባሳደር ኖአም ካትሰናም በ2 ተዋጊ ጄቶች ታጅባ ቆጵሮስ መግባቷ ተነግሯል። ጠቅላይ ሚኒስትሩ ከኢራን የሚሳኤል ጥቃት ለማምለጥ በሚል በቆጵሮስ መገኘታቸው ነው የተሰማው። ከጠቅላይ ሚኒስትሩ በተጨማሪም እስራኤል ተዋጊ ጄቶቿንም ከኢራን ጥቃት ለመከላከል በሚል ወደ ቆጵሮስ ሳታሸሽ እንዳልቀረች መረጃዎች እየወጡ ይገኛሉ። አሁን ላይ ታዲያ የሊባኖስ ታጣቂ ቡድን ሄዝቦላ በቆጵሮስ የሚገኙትን የእስራኤል ተዋጊ ጄቶች ሊመታ እንደሚችል የሚያሳዩ መረጃዎችም በብዛት በማህበራዊ ትስስር ገጾች ላይ እየወጡ ናቸው። አብዛኛው እስራኤላዊ ወደ መጠለያ ገብቷል። በመላው ዓለም የእስራኤል ኤምባሲዎች ተዘግቷል። የእስራኤል ጦር በመላው ሀገሪቱ የሳይረን ድምጽ እያሰማ ሲሆን በሚሊዮን የሚቆጠሩ የእስራኤል ዜጎችም ከቦምብ መጠለያነት ወደሚያገለግሉ ምሽጎች በከፍተኛ ሁኔታ እንዲገቡ ተደርጓል። በእያንዳንዱ እስራኤላዊ ተንቀሳቃሽ ስልክ በኩል ወደ መጠለያ እንዲገቡ መልእክት የደረሳቸው ሲሆን በአደባባይ መገኘትና
በጋራ መሰብሰብም ተከልክሏል። የእስራኤል የአየር ክልልም ለማንኛውም በረራ ዝግ ሲሆን በአሁኑ ጊዜ ከእስራኤል መውጣትም ሆነ ወደ እስራኤል መግባት የማይታሰብ ሆኗል። የሀገሪቱ ዋነኛ የአየር ማረፊያ ቤንጉሪያን ለየትኛውም በረራ ዝግ መሆኑም ታክሏል። የአየር ክልሉም ሆነ የአየር ማረፊያው ከሚኒስተሩ ትዕዛዝ እስካልመጣ ድረስ ዝግ ሆነው ይቆያሉ ተብሏል። የቤንጉሪያን የአየር ማረፊያ ድረገጽም ዛሬ ጠዋት ላይ እየሰራ አልነበረም። ሚኒስተሩ አርብ ሰኔ 6 2017 ባወጣው መግለጫም ለመጓዝ ያቀዱ መንገደኞች የሀገሪቱ የአየር ክልል እንደገና ከመከፈቱ ቢያንስ ከ6 ሰዓታት በፊት መረጃው በመገናኛ ብዙሃን ይደርሳቸዋል ብሏል። እስራኤል በኢራን እየፈጸመችው ያለውን ጥቃት ተከትሎ የአየር ክልሏን ዘግታ የነበረችው ዮርዳኖስ ከአንድ ቀን በኋላ መክፈቷን አሳውቃለች። የሀገሪቱ በረራዎች ተቋርጦ የነበረ ሲሆን ዛሬ በአገሬው ሰዓት አቆጣጠር 1 ሰዓት ከ30 የአየር ክልሏን መክፈቷን የዮርዳኖስ ሲቪል አቪዬሽን ኮሚሽን አስታውቋል። የሀገሪቱ መንግስት በዓለም አቀፍ ደረጃ ያሉትንም ሁሉንም ኤምባሲዎችና ቆንስላዎች ከትላንት ጀምሮ ሙሉ ለሙሉ ዘግቷል። በተለያዩ የዓለማችን ክፍሎች የሚገኙ የእስራኤል ዜጎችና የአይሁድ እምነት ተከታዮችም ከሀገሪቱም ሆነ ከእምነታቸው ጋር የሚያያዝ ማንኛውንም ምልክት ይዘው እንዳይንቀሳቀሱ ተነግሯቸዋል። ይህ ሁሉ ታዲያ እስራኤል ከባድ ጥፋት ማጥፋቷንና ያጠፋችው ጥፋት ደግሞ ራሷን መልሶ ሊጎዳት እንደሚችል የተረዳች መሆኑን ያሳያል። ዓለም አቀፉ ማህበረሰብ ምን አለ? እስራኤል ከኢራን ጋር ከገባችበት ግጭት ያለ አሜሪካና ሌሎች አጋሮቿ ድጋፍ የመውጣት እድሏ እጅጉን ያነሰ ነው። በመካከለኛው ምስራቅ ከ40 ሺህ በላይ ጦር ያላት አሜሪካ ትናንት ምሽት ከኢራን የሚተከሱ ሚሳኤሎችን በማክሸፉ ረገድ ከእስራኤል ጋር በመሆን ከፍተኛ ድጋፍን አድርጋለች። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ አሜሪካ በጥቃቱ እጇ የለበትም ቢሉም የዶናልድ ትራምፕ የደህንነት ጉዳዮች አማካሪ ጃክ ሱሊቫን በበኩላቸው በጥቃቱ ዙሪያ ከእስራኤል ጋር አብረን እየሰራን ነው ብለዋል። እስራኤል የኢራንን የኒውክሌርና የተለያዩ ወታደራዊ ተቋማት ስታወድም በብዛት የተጠቀመችው በቅርቡ $7 ቢሊዮን በማውጣት ከአሜሪካ ያስገባቻቸውን አደገኛ ቦምቦች ነው። ነገር ግን በዶናልድ ትራምፕና በኔታንያሁ መካከል ያለው ግንኙነት መልካም አለመሆኑን ተከትሎ አሜሪካ ለእስራኤል የምታደርገውን ድጋፍ ለደቂቃዎች እንኳን ብታቋርጥ እስራኤል ከፍተኛ አደጋ ውስጥ ትገባለች። በሌላ በኩል እስራኤል በኢራን ሉዓላዊነት፣ ደህንነትና የግዛት አንድነት ላይ ጥሰት እየፈጸመች ነው ስትል ቻይና ጥቃቱን አውግዛለች። ቻይና የእስራኤልን ጥቃት ያወገዘችው በተባበሩት መንግስታት የጸጥታው ምክር ቤት በተጠራው የቅዳሜ ሰኔ 7 2017 ዓ.ም አስቸኳይ ስብሰባ በተወካይዋ ፉ ኮንግ በኩል ነው። ቻይና የአሁኑ ጥቃት በኢራን የኒውክሌር ድርድር ላይ የሚያሳድረው አሉታዊ ተጽዕኖም ከፍተኛ ስጋት አሳድሮብኛል ስትል ነገሮች ከዚህ በበለጠ እንዳይከፉ እስራኤል ሁሉንም ወታደራዊ እርምጃዎችን በአስቸኳይ እንድታቆም አሳስባለች። የቻይና የተመድ ተወካይ በተጨማሪም ኢራን የኒውክሌር ጦር መሳሪያን ያለመስፋፋት ስምምነት ፈራሚ በመሆኗ የኒውክሌር ኃይልን በሰላማዊ መንገድ የመጠቀም መብቷ ሙሉ ለሙሉ ሊከበርላት ይገባል ብሏል። ቻይና በኃይል መሰረተ ልማቶች የኢራን ቁልፍ አጋር ናት። ከጥቂት ወራት በፊትም የኢራንና የሩሲያ ምክትል የውጭ ጉዳይ ሚኒስትሮች የተሳተፉበት በኢራን የኒውክሌር ጉዳይ ላይ የመከረ ውይይት አዘጋጅታም ነበር። ሀገራቱ በኢራን ላይ የተጣለው ማዕቀብ እንዲነሳም አሳስቦ እንደነበር የሚታወስ ነው። የማያቋርጠው የኢራን ጥቃት ትናንት ምሽቱን ከፍተኛ የሚሳኤል ናዳ በእስራኤል ላይ ያዘነበችው ኢራን ዛሬ ሊነጋጋ ሲልም ከፍተኛ ጥቃቷን ቀጥላለች። በሌላ በኩል ኢራን በእስራኤል ላይ እየወሰደችው ያለውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሹን እንደምትሰጥ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግቧል። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በቀጠናው የሚገኙ የጦር ሰፈሮቻቸውንና መርከቦችን ኢላማ እንደምታደርግ ዘገባዎች ወጥተዋል። በቀጣይ ምን ሊከሰት ይችላል? በእስራኤልና በኢራን መካከል ያለው ግጭት አሁን ላይ በሁለቱ ሀገራት መካከል የተገደበ ይመስላል። ነገር ግን ሁለቱ ሀገራት ግጭት እንዲያቆሙ የሚቀርበውን ጥሪ አንሰማም ቢሉስ? ግጭቱ ቢባባስ እንዲሁም ቢስፋፋ ምን አስከፊ ሁኔታ ሊከሰት ይችላል? አሜሪካ በግጭቱ ውስጥ ትገባለች። ምንም እንኳን አሜሪካ ብታስተባብልም ኢራን የአሜሪካ ኃይሎች ግጭቱን መደገፋቸውንና ቢያንስ ለእስራኤል ጥቃት ስልታዊ ድጋፍ እንደሚያደርጉ በግልጽ ታምናለች። በመሆኑም ኢራን በመካከለኛው ምስራቅ ባሉ የአሜሪካ ኢላማዎች ላይ ጥቃት ልሰነዝር ትችላለች። አሜሪካ ኢራቅ ውስጥ የልዩ ኃይል ካምፖች፣ በባህረ ሰላጤው ሀገራት ደግሞ ወታደራዊ ሰፈሮችና በቀጠናው የዲፕሎማሲያዊ ተልእኮዎች እንዳሏት ይታወቃል። የባህረ ሰላጤው ሀገራት ወደ ግጭቱ ሊሳቡ ይችላሉ።
ኢራን አስተማማኝ መከላከያ ባለው የእስራኤል ጦርና ሌሎችም ኢላማዎች ላይ ጉዳት ማድረስ ካልቻለች በተለይ ጠላቶቿን ለአመታት ይደግፋሉ በመትላቸው የባህረ ሰላጤው ሀገራት ላይ የሚሳኤል ጥቃት ልሰነዝር ትችላለች። እነዚህ ሀገራት የአሜሪካ አየር ኃይል ሰፈር የሚገኝባቸው ናቸው። በመሆኑም የባህረ ሰላጤው ሀገራት ጥቃት ከደረሰባቸው ራሳቸውን ለመከላከል የአሜሪካና የእስራኤል ጦር አውሮፕላኖችን ድጋፍ ሊጠይቁ ይችላሉ።